ሰላም እንዴት ናችሁ ቤተሰቦች? ግን ዛሬ ስለ ልምምድ እናወራለን። ልምምድ ምንድን ነው የምለው ነገር ስለ ፕራክቲስ ነው ማለት ነው። ልምምድ ማለት ያለንን መረጃ ወደ እውቀት የሚያሸጋግር ነገር ስለሆነ ልምምድን አትፍሩ፣ ተለማመዱ። ለአንድ ነገር ያላቸውን መረጃ ወደ እውቀት ለማሸጋገር ልምምድ፣ ዴሊ ፕራክቲስ፣ ዴሊ ኢምፕሊሜንቴሽን ያስፈልጋል። ስለዚህ ልምምድን አትፍሩ። ጥሩ ልምምድን አትፍሩ። በእርግጠኝነት ያወቃችሁትን ነገር ብትለማመዱ ወደ እውቀት ደረጃ ታሸጋግራላችሁ። ለአንድ ነገር መረጃ ካላችሁ ያ መረጃ ውስጣችሁ ተደብቆ የሚቀር ከሆነ ያልተዘራ ፍሬ ነው የሚሆነው። ያልተዘራ ፍሬ ለቀጣይ ነገር አይዘጋጅም። ያልተዘራ ፍሬ ከአፈር ጋር ያልተቀላቀለ ፍሬ ለምግብነት አይውልም። ራሱ ፍሬያማነቱን ማረጋገጥ አይችልም። አንድ ነገር ፍሬ ሆኖ ለመቆየት ከአፈር ጋር መቀላቀልና መዘራት ያስፈልጋል። መረጃችሁንም መለማመድ ያስፈልጋል ወደ እውቀት ደረጃ ለመሸጋገር ማለት ነው። አንድ ያገኛችሁትን ለአንድ ነገር ያላችሁን መረጃ ብትለማመዱ፣ ዴይሊ ፕራክቲስ ብታደርጉ ወደ እውቀት ደረጃ ታሸጋግራላችሁና ልምምድን አትፍሩ ለማለት ነው። መልካም